ማነው እንደኔ ተምኔል አይቶ ማለት ነው። ወይኔ ፈጣሪ! ማነው እንደኔ ተምኔል አይቶ በሳቅ የሞተ ማለት ነው። ገና ቪዲዮን ሳላየው ማለት ነው። ምን ትዝ እንዳለኝ ታውቃላችሁ? የሆነ ጊዜ ላይ ከኤፍሬም ጋር የሰራችሁ ፕራንክ ነው ትዝ ያለኝና እግዚአብሔርን ቪዲዮውን በቃ መጨረስ እራሱ አልቻልኩም። በጣም 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 ወይኔ ሀይሚዬ ሳቄ ምንጭ እንደምን ላድርግሽ? ምሽቴን አሳመርሽው። በጣም ደብሮኝ ነበር ታውቃላችሁ። ይኸው ዛሬ እሑድ ነውና ቁጭ ብዬ በቃ እነሱን እየጠበቅኩ ነበርና 0 ሰከንድ ላይ ነው ራሱ ያገኘኋት ማለት ነውና ገና ገና ከላያቸው ነው በቃ በሳቅ እንዴት ያልኩት ፍርስ ያልኩት ማለት ነው። በህይወቴ እንደ ዛሬ ስቄ አላውቅም። ብቻ ወይኔ የኔ ቀውስ የኔ እብድ ወይኔ ፈጣሪ። በዛ ላይ ደግሞ እኮ አብዳ ራሱ የሚያምርባት ነገር አብዳ ራሱ ያምርባት። እንደ ሁሉ ነገር ነው የሚያምርብሽ ሀይሚ። ምን አባቴ ላርግሽ? ኡፍ ኧረ እንደው ገደለችን። ዛሬ የማይሞት ሰው የለም መቼም በሳቅ ይሄ ካላሳቃችሁ ዛሬ ሀይሚ ምንም ብትሰራ ያስቃችሁ። የዛሬው ለየት ያለ ነው። ከባለ የሆነ ጊዜ ላይ በቃ በፊት በቃ አለ አይደል የሆነ ከኤፍሬም ጋር የሰራችሁ እንደዚህ ውጫት እየቃመች ምናምን ነገር ነበርና ያ ነው ትዝ ያለኝ። ግን በቃ ፍርስን ድክም ምን ያልኩት ዛሬ ድክም የሌለ ማለት ነው። የኔ እናት ኦፋይ እግዚአብሔር ይመስገን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝ ትርፍርፍ ይበልልኝ። እንግዲህ ጨረቃዎች የኔ ቀውስ የኔ እብድ ሀይሚ እንደው እኔ ተንሳስ በሳቅ እየሞትኩ ነው። እግዚአብሔር ሀብቴ ደግሞ ወይኔ ያንተ ደግሞ ከፋ። ይህ ሁሉ ብሩኬ ለማጨለል ነው። ሁለት ቀውስ ያረቢ ኧረ ወይኔ የዛሬውማ ለየት ያለ ነው። እግዚአብሔርን በሳቅ ጀምሬ በሳቅ ነው የጨረስኩት። ስልኬ እስኪ ያመልጠኝ ድረስ ከእጄ ማለት እብድ ናት እንዲች ልጅ አብራ አበደች እስከምባል ድረስ ነው አብሬ የሳኩት። የኔ ውድ እናም አላችኋለሁ። ዛሬ እንግዲህ ሀይሚዬ ብሩኬን በከባዱ ፕራንክ አድርገውታል ከሀብትሽ ጋር ተነጋግረው። ያው አንዳንድ ጊዜ ሀይሚና ብሩኬ እንደዚህ ፕራንክ ስትሰሩ ፈን የሆነ ነገር ብትሰሩ በጣም ቆይተዋል አይደለ? እንደዚህ አይነት ፕራንክ ከሰሩ በጣም ቆይተዋል። እውነቴን ነው የምላችሁ ፕራንክ ስትደራረጉ። አሁን የሰሞኑ ደስ የሚል ነው። በቃ ሰርግ ነው እውነት በጣም በጣም ነው ደስ የሚለው። በጣም በቃ የሚያምር ሰላም እፎይ ቀን ራሱ እስከዛ አሁን በበፊቱ ማለት በቃ ዛሬ ደግሞ ምን ይፈጠር ይሆን? ዛሬ ደግሞ ምን ይሆን? በቃ ጭንቀት ነበረ። አሁን ግን ስልኬ ላይ ራሱ የምገባው ምናልባት እነሱ አሉ የሉም የሚለውን ነገር ቼክ ለማድረግ ነው እንጂ በቃ የሆነ የምጠብቃት ሰዓት ይችን 12 ሰዓትን ነው የምጠብቃት። የሆነ በጉጉት ሰዓቱ ደረሰ አልደረሰ ብዬ በናፍቆትና በጉጉት የምጠብቃት ይችን 12 ሰዓት ነው። ምክንያቱም በቃ የሚለቁት ነገር የሚያጓጓ ስለሆነ ማለት ነው። ደስ የሚል በቃ የሚያምር እኛን ፈታ የሚያደርግ ከጭንቀታችን ከድብርታችን የምንወጣበት ቪዲዮ እነሱን እያየን ብዙ የምንጽናናበት የምንማርበት ቪዲዮ ስለሆነ ማለት ነው። የሰሞኑ በጣም ደስ የሚል የፍቅር ተምሳሌቶች ናችሁ ብቻ እናንተና። ዛሬ እንግዲህ ያው ያቺ የዱሮ ሀይሚ ራፐሯ ያቺ አስቂኟ ያቺ በቃ ፈን የምታዝናናን ሀይሚ ስለመጣች የእውነት በጣም ነው ደስ ያለኝ ከምንም በላይ ማለት ነው። በቃ
ወይኔ ያቺ ትንሽየዋ ማለት ነው ያቺ ትንሽየዋ ቆንጅየዋ ሀይሚዬ አሁንም ቆንጆ ናት። ግን በቃ የዛን ጊዜው ደግሞ በጣም ይለይ ነበረ። ታስታውሱ ከሆነ በፊት የሚሰራው ቪዲዮ ሀይሚ እስከ 1 ሚሊዮን ሁሉ ይታይ ነበር። እና ያቺ በቃ ያቺ ሀይሚ መምጣቷን ሳስበው በጣም ነው የተደሰስኩት። በጣም ነው ደስ ያለኝ የኔ ቆንጆ ሀይሚዬ የእውነት። እና እንግዲህ ያው ቡቡዬ እኔ ዋህ ምን ጊዜም ቢሆን ያው አንተ ተጠቂ ነህ ተጠቂ ነህ። ዛሬ ደግሞ ሀብት ደግሞ እኮ ሀብትሽ መተባበሩ ነው። እኔ በጣም ነው የደነገጠው። ምክንያቱም እንደዚህ አይነት ፕራንክ ካደረገችው በጣም ስለቆየ ዛሬ ፊቱ ላይ ትንሽ ድንጋጤ አይቻለሁ። ምክንያቱም በቃ እንዴ ምን ሆነች አይነት ነገር ማለት ያልጠበቀውን ነገር ነው የተደረገው። ያልጠበቀውን ፕራንክ ነው የተደረገው። እስከዛሬ እንደዚህ አይነት ፕራንክ ተደርጎ አያውቅምና ሀብትሽና ሀይሚዬ እንግዲህ ያው ጫታቸውን ይዘው ጸጉሯን እንግዲህ ጭፍርር አድርጋ እንደገና ደግሞ ሱሪውን የገረመኝ ሱሪው ከየት መጣ ግን? ሀይሚዬ ግን አዲሱን ሱሪ ነው እንደዚህ የቀደደድሽው? አዲሱን ሱሪ ነው እንደዚህ ብትልትሉን ፍትልትሉ ነው። ጫማ ውስጥ ችግር የለውም ምንም አልሆነ። ወይኔ ሱሪው ግን ወይኔ የሱሪው ነገር በተለይ መግቢያ ላይ እንጠጥ ያለቻት ልክ ከሱሪው ጋር በቃ ቆጨብድ። ወይኔ እንዴት አድርጋችሁ ነው ግን የተላተላችሁ? ሱሪውን በጣም እያሳቀኝ የሱሪው ነው። እግዚአብሔር ሱሪው በጣም ያሳቀኝ። እንዴት አድርጋችሁ ብትበጫጭቁት፣ እንዴት አድርጋችሁ ብትበጣጥቁት ነው ልክ እንደዛ የመሰለላችሁ። እና ጫቷን አጅሪት ኮባዋ ምንድን ኮባ ነው ደግሞ የያዘችው። ሌላው ምን ነበር የያዘችው ደግሞ? ኮባ ጫት ምናምን ነገር። እና ሀብትሽ ታንኮለኞ ደውሎ ብሩኬት ናስል ብሎ ያላወቀ መስሎ ማለት ነው መጥቶ እሷን ሜካፕ ሁሉ የቀባት እንግዲህ እሱ ነው። በጣም ትችላለህ ግን እውነት ለመናገር ማለት ነው። እና ብሩክ ሆዬ ሲመጣ ሀይሚዬ ቤቴ ይሄ ነው ትላለች። አጥር ስር ቆማ ይሄን ጌታ ወይኔ እንዴት እንደደነገጠ። እንደ ሀይሚ ምንድን ነው ሀገር እያየን ነው ሰው እንደ እብድ ደግሞ ሰው እያየን ነው ሀገር እያየን ነው ብሎ ያስባል እንዴ? ወይኔ ኧረ በስመ አብ። እና ቡቡዬ በጣም ደንግጠ ነበር። ግን ደግሞ እሱ ሲደነግጥ የሆነ ሲደነግጥ ያስታወቅበት። አሁን ሌላውን ፕራንክ እስከዛሬውም ማለት ነው ማለት የሆነ ፕራንክ ይሆናል ብሎ የማሰብ እንትን አለው ማለት ይጠረጥራል። ይሄ ግን እንደዚህ አይነት ፕራንክ ከሰሩ በጣም ረጅም ዓመት ስለሆነ ጭራሽ አይጠረጥርም፣ እንደዚህ አይጠረጥርም። እና የምር ነው የደነገጠው እውነት ለመናገር ማለት ነው። እና አይ ቡቡዬ ቤቴ ይሄ ነው አለች። ቤቴ ይሄ ነው። ኧረ ሀይሚዬ እንሂድ፣ ቤቴ ይሄ ነው። እማታለሁ ደግሞ ድንጋዩን እንዴት አነስ እንዴት ትልቅ እኮ ነው የያዘችው ድንጋይ ራሱ እንዴት ተነሳላት ነው ያልኩት እኔ። እንዴት ተነሳላት? መጨረሻ ላይ እንግዲህ ሽክም ብሎ ሲሄዱ እሷ ራሷ ሳቋን መቆጣጠር አቃታት። በቃ እሷ ራሷ ሳቋን መቆጣጠር አቃታት። ሀብቴ በቃኝ እኔ ከዚህ በላይ አልችልም አለች። ራሷ አልቻለችም፣ እንኳን ሌላው ሰው ማለት ነው። እና ወደ በፊቱ ወደ ሀይሚዬ ወደ ነበርሽበት ማንነትሽ ወደ ድሮ ወደ ያቺ በቃ ደስ የምትለው በቃ ትንሽ የሆና ማለት ነው የምታደርጋቸው ፕራንኮች በቃ በሳቅ የሚገሉ ፕራንኮች እኛ በቃ ዘና የሚያደርጉ ፕራንኮች ወደዛ ስለተመለሰች ደስ ብሎ የድሮ ዞር ብዬ እንዳስብ ነው ያደረግሽኝ የኔ እናት።